ሄሎ ስማ አሁኑን ላገኝ እፈልጋለሁ አልችልም ለምን ድረማችለው ከበድ ያለ አፖይንትመንት አለ አፖይንትመንት ነው ያልከው አዎ አፖይንትመንት እኮ ከማን ጋር አይ እሱ እንኳን ሚስጥር ነው ይኸውልህ አንተ ልጅ ተናገር ብያለሁ ተናገር ስታይል እንግዲህ ተናገር ካልሽ ምን ይደረጋል ይኸውልሽ አፖይንትመንቴ ከማርዘነቤ ጋር እሷ እንድታገኛት አልፈልግም እኮ ለምን በጣም ስለምታስጠላኝ እና አንቺ የጠላሻት እንደሆነ እኔ ምን አገባኝ እኔ ትረታህ አይደለው እንዴ ደግሞ በጣም ተወደኝ የለ እውይ እሱማ እኮ ድሮ ነበር እና አሁን ማን ነው የምትወደው አሁንማ ማርዘነቤን ነው የምወዳት ቆይ ነይስ አንቺ እንግዲህ ያው አመዳም ይካለልሽ አይደል እሱ ጋር ሂጂ እሱ እኔን አይፈልገኝማ እና ታዲያ እኔ ምን አገባኝ አሁን ሌላ የምትይ ነገር ከሌላ እኔ ስልኩን ልዘጋው ነው እሺ ልስፈንልህ ምንድነው የምትዘፍኝልኝ አንተ ደስ ያለህ እንደዛ ከሆነ ጥሩ ግን የምትዘፍኝልኝ እኔ በምፈልገው ስታይል ሆነሽ ነው ለሱ ችግር የለውም አንተ ብቻ ንገረኝ ልክ እንደኔ የገጠር ቁምጣዬን ለብሰሽ በረባሱ አድርገሽ ዱላ ይዘሽ የኔ ነሽ የሚለውን ዘፈን ዘፈኝልኝ እኔም ያንቺ ሆናለሁ ያማሃል እንዴ እንደሱማ አላደርግም ስለዚህ ቻው እኔ ማርዘነቤ ጋር ልሂድ እሺ በቃ ላስብበት ምንም ማሰብ አያስፈልገውም በቃ ልብሱ ነው ጋር አለ መተሽ ትቀየራለሽ ከዛ ዘፍኝልኛለሽ ይኸውልህ ግንቦቼ ይሄንን ካደረኩኝ ሁለተኛ ያቺ ጄሪ የምትባል ልጅን አታገኛት አንቺ ብቻ ቃል ግቢና ዘፈኝልኝ እንጂ ሁለተኛ አላገኛትም አልኩሽ ቃል ገባለሁ